እዘን ይላል ኢስላም ለቤተሰብህ፣ እዘን ይላል እስላም ለሙስሊሙ፣ እዘን ይልሃል ኢስላም ለክርስቲያኑ ሙስሊም ላልሆነው፣ በል እዘን ይልሃል ኢስላም ለእንስሳው፣ እንዲያውም ለሚጎዳ እንስሳ። አንዲት ጉንዳን የሆነ ነቢይ በል ነከሰቻቸው ካለፉት ነቢያቶች ውስጥ። ያ ነቢይ ተናደደና የጉንዳኗን ጉድጓድ አቃጥሎት ብሎ አዘዘ። አላሁ ጀለ ወዐዝ ተቆጣ፣ ተከፋ። በአንድ ጉንዳን አማካይነት ሌሎችን ጉንዳኖችን አንድ ላይ ተረሽናቸዋለህ ብሎም ተቆጣ አላሁ ጀለ ወዐዝ። በእሳት ሊቀጣ የሚገባው ስልጣኑ የእሳቱ ባለቤት አላህ ብቻ ነው፣ በእሳት ማንም ሊቀጣ አይገባም ብሎ ነቢይን ስለ ጉንዳን ወቀሰ አላሁ ጀለ ወዐዝ። ኢስላም ይሄ ነው፣ ዲናችን ይሄ ነው፣ ጥቅል ነው ረሕመቱ። እስክትተዛዘኑ አላመናችሁም፣ አላመናችሁም፣ አታምኑምም ጭምር እምነታችሁ ሙሉ አይሆንም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቃለ ኩሉና ነርሐሙ ያ ረሱለላህ፣ ቃሉ ሁላችንም እኮ እናዝላለን፣ እንዴታ አዛኞች እኮ ነን፣ ቢማዕና እንተዛዘናለን እኮ ብለው አሉ። ቃለ ልሐቢቡ ሰለላሁ ዐለይሂ ወሰለም እዚያ ያንን አይደለም ማለት የፈለግኩት ብለው አሉና፣ ይህማ ጠቢዓ ነው፣ ለሚስትህ ማዘን፣ ለባሏ ማዘን፣ ለልጅህ ማዘን፣ ለጓደኛህ ማዘን፣ ለወንድምህ ማዘን፣ ለጎረቤትህ ማዘን ጠቢዓ ነው፣ ሰውነት። እሱን አይደለም ያልኩት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወላኪነሃ ረሕመቱል ዓማ፣ እንግዳውሳ እኔ የፈለኩት ጥቅል የሆነውን እዝነት ለሁሉም ማዘን፣ ለምትወደው፣ ለምጠላው፣ ለወዳጅ፣ ለጠላት፣ ለሙስሊሙ፣ ለምኑ ለሁሉም ማዘን ነው ያልኳችኋል። ሃዛ ሁወ ዲን